ገብታ ያ ዘመድኩን አይቶት ይሆን ለዘመድኩን ላኩለት ነቀለ ምናምን ብለህ ትጽፋለህ ማለት ይሄ ትክክል አይደለም። ስለዚህ በእፎይ ጉዳይ እንትን ማለት አለባችሁ። በቀደም ጴንጤው ኤርሚያስ የሚባል ኦርቶዶክስ ቤት የነበረ ብዙ ጴንጤ ለመሆን በጣም የደከመ ልጅ አለ እና አልሆነለትም። ፓስተር ለመሆን ጥሯል፣ ምን ብሏል፣ አልሆነለትም። ኦርቶዶክስ እስላም ነኝ ብሎ ገባ። ቲክቶካቸውን እያዳመጥኩ ማለት ነው እና ገባ። ጴንጤዎች ናቸው ኦርቶዶክስ መስለውት ነው የገባው እስላሙ እና ሲከራከር ቆየና እኔ ኦርቶዶክስ ነበርኩኝ አሁን ነው ሻዳ ይዤ ወደ እስልምና የተመለስኩት እና ምናምን ይላቸዋል። ከዛ ኦርቶዶክስ ነበርክ? አዎ። ኦኬ ምናምን ክርስትና ስም ማን ነው ይሉታል። አብዶሼ አልባነንም እና ምን አለ ኦርቶዶክስ እያለሁ አዎ ወለተ ስላሴ አላቸው። እግዚአብሔርን አይቼው ነበር፣ እኔ አሰማችሁ ነበር። እግዚአብሔርን ነው የምላችሁ። ታውቶ ሄደ። ከዛ እነ ኤርሚያስ በሳቅ ሞቱ። ያሉት ማለት ምናምን ይላቸዋል። ወለተ ስላሴ የሴት ስም ነው ሲሉት ነቅሎ ሮጠ። በቃ ግሪያዎች ኧረ እንደው እኮ አሁን በእነሱ ቤት በቃ ብዙ ነን፣ ወደ እስልምና ብዙ ሰው እየመጣ ምን ይጠቅመሃል አንተ? መጀመሪያ ራስህን ቻል። ሴቶች ካነሱ እንግዲህ ምንም ማድረግ አይቻልም። እርሻ እንግዲህ ምን በሊዝም መሞከር ነው እንጂ ምን አሁን ኦርቶዶክሱ መጣል ጴንጤው መጣል ምን ይሰራልሃል? ኧረ እንደው በስመ አብ እንደው እልል በሉ እስላሞች፣ እልል በሉ ኦርቶዶክሶች፣ እልል በሉ ጴንጤዎች። አብይ አህመድ ምሽቱን ዜና ለቋል። አሁን እሱን ነው የምነግራችሁ። አላሁ አክበር በሉ፣ እግዚአብሔር ይመስገን በሉ፣ ኢየሱስ ጌታ ነው በሉ። በእውነት ፀሐዩ መንግስታችን ያበሰረውን ዜና አሰማችኋለሁ። ከዛሬ መጋቢት 14 ቀን 2017 ከምሽቱ 12 ሰዓት ጀምሮ የነዳጅ የችርቻሮ መሸጫ ዋጋ ጨምሯል። ዝርዝሩን እነሆ። በአዲስ አበባ ከተማ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ቤንዚል በሊትር 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ምንትስዬ፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 በሊትር የሚሸጥ ይሆናል። አላሁ አክበር፣ እግዚአብሔር ይመስገን፣ ኢየሱስ ጌታ ነው። ሂዱ አሁን አብይ አህመድ ጌታ አንተ ለዘላለም ግዛም በል። ከዛ ጠዋት ዳቦ ልትገዛ ስትሄድ 20 ብር፣ ታክሲ ስትሄድ 70 ብር ያስነጥሳል። አንተ አብይ አህመድ ይሄ አራተኛ ዲ ክፍል ተማሪ ስርስር እየሄድክ ኢፍጣር እንደዚህ ያለ ብለህ እስልምና እንዴት ያምራል ትላለህ። አዳነች አበቤ የሆነ እጅ ምናምን የሌለው እንደዚህ ጠምጥማ የዛሬ ሳምንት ሃሌሉያ ኢየሱስ ጌታ ነው ስትል የከረመች ሴትዮ አሁን የሆነ እንደዚህ ጠምጥማ የሆነ ሰው እያበላች ከስር ከስሯ አንቺ ንግስት ሀጂያውን ይስጥሽ ምንትሽን ይስጥሽ ይላል። የገንዘብ ሚኒስትሩ አህመድ ሺዴ፣ ጫልቱ ሳኒ ስራቸው ማታ ማታ በቴሌቪዥን መስገድ ነው። አላሁ አክበር መስገድ፣ ኢፍጣር እዚህ ብርቱካን፣ መንደሪን፣ ሚሪንዳ ቁጭ ብሎ መፍጠር። ከዛ የኢፍጣር ስርዓት ምናምን ይሄ ትክክል አይደለም። እዛው ቤት የሚችለውን በዜና አምጥተህ ለእኛ አታሳየን። ይሄ ብቻ አይደለም። ንግድ ባንክ፣ አዋሽ ባንክ፣ ማን ባንክ አሁን ይህንን ነው ዘመድኩን አበደ የሚሉት። እኔ ስርዓት አይደለም ህግ አይደለም ነው ያልኩ። ትክክል አይደለም። የመንግስት በጀት በኢድም በፋሲካና በልደትም ማለቅ የለበትም። የመንግስት በጀት የሀገሪቷን በጀት ለፖለቲካ ገጽ ግንባታ 4 እና 40 አሮጊት ሰብስበህ ማድረግ የለብህም።
የመንግስትና ሃይማኖት የተለያየ ነው እያልኩ ነው። እኔ የምነግርህ የሚጠቅምህን ነው። አንተ የኢትዮጵያ ንግድ ባንክ ለሰራተኞቹ ዛሬ ምሽት የፈጢራ ፕሮግራም አዘጋጀ ሲባል እዛ ስር ገብተህ አልሐምዱሊላህ ሙስሊም ያደረከኝ፣ እስልምናችን በዛ፣ እስልምናችን አበበ፣ አላህ እንትኑ ጊዜያችን አመጣው ምናምን ትላለህ። ነዳጅ ጨምሯል ጌታዬ። ሳምቡሳ ራሱ መብያ አታገኝም። እከካም እከክታካለ። እነሱ ሃይማኖት የላቸውም። በአንተ ሃይማኖት ፖለቲካ ይሰራሉ። ነገ አናትህ ላይ የሚጮሱ ነዳጅ የለ ምን የለ እከካም ስርዓትህን ነው እንትን መለወጥ ያለብህ። ኦርቶዶክሳዊ የሆነ እዛ ቃለ ሕይወት ያሰማልን። በእውነት ጠቅላይ ሚኒስትራችን በጣም ነው እንትን ጥምቀትን የገለጡት ልደትን የገለጡት ምናምን ይልኛል። እዛ መጥቶ እሱ ሃይማኖት የለው ደንበኛ ዋሃቢ እስላምን ኦርቶዶክሳዊ የሆነ እዛ ያለጠልጣል አለጥላጭ። ጴንጤው እንኳን ቸግሮት ነው ምን ቀን ሊያዝ እያለ ነው አሁን ጴንጤው እንደነ ኦርቶዶክሶች ምን ቀን ሊያዝ ደግሞ እሱ መጽሐፍ ቅዱስ ላይ የለም ተብለው እንትን ስለሚሉ ያው የመለኮታዊ ጉብኝት ብለው ወይታ አሜሪካ ወይታ ምናምን አንዱን እንትን አምጥተው እዛ ማዘለል ነው እነሱ እንኳን እና ምን ለማለት ፈልጌ ነው ደሃ እንትን ገበሬ ተንቀሳቀስ እያልኩ ነው። እኔ ለእናንተ ነው የምነግራችሁን ነገር በእውነት ስለምትሰሙኝ